ሰላም እንዴት ናችሁ? እነዚህን ፈታኝ ጥያቄዎች መመለስ እንችላለን ብላችሁ ታስባላችሁ? እነዚህን ጥያቄዎች በትክክል መመለስ የሚችሉት ጎበዝና አስተዋይ የሆኑ ሰዎች ብቻ ናቸው። እንመልሳለን ብላችሁ ካሰባችሁ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ ጀምሩ። እስኪ ጉብዝናችሁን እናያለን። በምስሉ ላይ ከምትመለከቷት ሴት ጋር ከቆሙት ሶስት ሰዎች መካከል ትክክለኛው ፖሊስ ያልሆነው ማን ነው? አስተውላችሁ ለመመለስ ሞክሩ። 10 ሰከንድ አላችሁ። ቁጥር 1 ካላችሁ በትክክል መልሳችኋል። ምክንያቱም ቁጥር 1 ላይ ያለው ፖሊስ የለበሰው ዩኒፎርም ትከሻው ላይ አርማ ያለው ትክክለኛ የፖሊስ ዩኒፎርም አይደለም። በዚህ ምስል ላይ ከምትመለከቷቸው 3 ሴቶች መካከል የህፃኑ ትክክለኛ እናት የሆነችው የትኛዋ ናት? ጎበዞች ስለሆናችሁ ተመልሱታላችሁ ብዬ አስባለሁ። የጽዳት ሰራተኛዋን ካላችሁ በትክክል አግኝታችሁታል። ምክንያቱም የህፃኑን አይኖች አስተውላችሁት ከሆነ ከአይኑ አካባቢ ያለችው ምልክት ከሷ ጋር ተመሳሳይ ስለሆነ ነው። አሁን ደግሞ እስኪ ጥያቄውን ከበድ እናድርግ። መልሶችን እየመለሳችሁ ከሆነ ሰብስክራይብ ማድረጋችሁን አትርሱ። በዚህ ምስል ላይ ከምትመለከቷቸው 3 ግለሰቦች ውስጥ የህፃኑ ትክክለኛ አባት የቱ ይመስላችኋል? አስተውላችሁ ካያችሁት መልሱን በትክክል ታገኙታላችሁ። ምክንያቱም መልሱ ፒክቸሩ ላይ ነው ያለው። ሁለት ቁጥር ነው ካላችሁ በትክክል መልሳችኋል። ምክንያቱም 2 ቁጥር ላይ ያለው ሰውዬ የፀጉር ቀለሙና የፀጉር ስታይሉ ከህፃኑ ጋር ምንም የሚለያየው ነገር ስለሌለ ነው። በአንድ ሰፈር ውስጥ በተፈጸመ ወንጀል 3 ሰዎች በጥርጣሬ ወደ ፖሊስ ጣቢያ ተወስደዋል። ከ3ቱ ሰዎች የትኛው ወንጀለኛ ይመስላችኋል? ፖሊሱ ጉዳዩን እያጣራ ይገኛል። እስኪ እናንተ መልሱ። ቢ ካላችሁ በትክክል መልሳችኋል። ምክንያቱም ግድግዳው ላይ ተጠርጣሪ ተብሎ ከተለጠፈው ፎቶ ጋር የሱ ምስል ስለሚመሳሰል ነው። ቻሌንጁ እንደቀጠለ ነው። በአንድ መስሪያ ቤት ውስጥ የአንድ ሰው ዋሌት ጠፍቷል። ዋሌቱን የወሰደው ማን ይመስላችኋል? መልሱን ሲ ካላችሁ በትክክል መልሳችኋል። ምክንያቱም የጠፋው ዋሌት እጁ ላይ በግልጽ ይታያል። በአየር መንገዱ ጣቢያ ውስጥ ያመለጠ እስረኛ እንዳለ ሪፖርት ተደርጓል። እናንተ ማን ይመስላችኋል? በደንብ አስቡና መልሱን ኮሜንት ላይ አስቀምጡልኝ። ቢ ካላችሁ በትክክል አግኝታችሁታል። ምክንያቱም ልጁ ታስሮበት የነበረው ካቴና እጁ ላይ ጠባሳ አሳርፎበታል። በመኪና ፍተሻ ወቅት አንድ ማንነቱ ያልታወቀ ግለሰብ ፖሊስ መስሎ ገብቷል። ይህ ግለሰብ ማን ይመስላችኋል? እንዳትሸወዱ፣ አስተውላችሁ ለመመለስ ሞክሩ። መልሳችሁ ሲ ከሆነ በትክክል አግኝታችሁታል። ምክንያቱም ኤና ቢ የለበሱት ዩኒፎርም ትክክለኛ ባጅ ያለው ሲሆን ጀለስ ግን የለበሰው ዩኒፎርም ኖርማል ሸሚዝ ነው። ሌሎች የእንቆቅልሽ ቪዲዮ እንዲደርሶት ላይክ፣ ሼር፣ ሰብስክራይብ ማድረግዎን አይርሱ።